ነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። የጻድቃን እናቶች እጅግ ብዙ ናቸው፣ ከብሉይ ከሐዲስ ብንዘረዝራቸው። አንቺ ግን አንዲት ነሽ የለሽም ጭማሪ፣ ትኖሪያለሽ እንጂ ትውልድ ስታስምሪ። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ያንቺን ስም ተማጽኖ ያንቺን ስም ቀድሶ አንቺን አመስግኖ አንቺን አወድሶ የተጠቀመ እንጂ በረከት አግኝቷ አልታየም እስካሁን የተጎዳ ከቶ። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ጎርጎርዮስና ሊቁ ዮሐንስ አትናቴዎስና ሊቁ ባስልዮስ አባ ኤፍሬምና አባ ጊዮርጊስ ተጠቅመዋል ባንቺ በሥጋም በነፍስ። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። አባትህን ጠይቅ ሲለሚለን ቃሉ ብንጠይቃቸው ቅዱሳኑን ሁሉ ስላንቺ ነገሩን ክብር ታምራትሽን ለሰው ዘር በሙሉ አማላጅ መሆንሽን። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ገብርኤል ከሰማይ ኤልሳቤጥ ከምድር አንድ መሰከረ
ስለ ድንግል ክብር ሳሊልን ብሎ ተማጽኖ ባንቺ ስም የተጠቀመ እንጂ የተጎዳ የለም። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለው ያንቺ ልጅ ነኝና። ቢጻፍብን የሞታችን ጦማር አለፍነው ካንተ ጋር አሸናፊው መልአክ ደረሰልን ወጥመዱን ሰበርን። ቢጻፍብን የሞታችን ጦማር አለፍነው ካንተ ጋር አሸናፊው መልአክ ደረሰልን ወጥመዱን ሰበርን። የሞታችን ጽሕፈት በእጃችን የያዝነው ለካስ ነግተው ነው የሕይወት የሆነው። አለን ባህራኖች ምስክር የስምህ ሚካኤል አያልቅም ተነግሮ ታምርህ ሚካኤል አያልቅም ተነግሮ ታምርህ። ቢጻፍብን የሞታችን ጦማር አለፍነው ካንተ ጋር አሸናፊው መልአክ ደረሰልን ወጥመዱን ሰበርን። በሰማይ በምድር አንተ ተዋጊ ነህ የጣልከው በኃይልህ ሳጥናኤልን ወግተህ አሸናፊነትህ ዘመናት ተሻግሮ ዛሬም ረድቶናል ሌጊዮንን ሰብሮ ዛሬም ረድቶናል ሌጊዮንን ሰብሮ። ቢጻፍብን የሞታችን ጦማር አለፍነው ካንተ ጋር አሸናፊው መልአክ ደረሰልን ወጥመዱን ሰበርን። ጠላት ከሳሻችን ዘንዶ ወድቆልናል የፊታችን መንገድ ባንተ ቀንቶልናል። የሕይወትን ሲና ክንፍ እየጋረደ የመከራው ሌሊት አለፈ ነጎደ የመከራው ሌሊት አለፈ ነጎደ። ቢጻፍብን የሞታችን ጦማር አለፍነው ካንተ ጋር አሸናፊው መልአክ ደረሰልን ወጥመዱን ሰበርን። መክፈሉ ቢያቅተን የጭንቀቱን ባህር በእጃችን ባይኖረን የእነ ሙሴ በትር አለ ከኋላችን አንፈራም አንስጋም ከፊታችን ቆመህ መንጋው አይነካም ከፊታችን ቆመህ መንጋው አይነካም። ቢጻፍብን የሞታችን ጦማር አለፍነው ካንተ ጋር አሸናፊው መልአክ ደረሰልን ወጥመዱን ሰበርን። የሞታችን ጽሕፈት በእጃችን የያዝነው ለካስ ነግተኸው ነው የሕይወት የሆነው። አለን ባህራኖች ምስክር የስምህ ሚካኤል አያልቅም ተነግሮ ታምርህ ሚካኤል አያልቅም ተነግሮ ታምርህ።
ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ እመቤታችን ለመልአኩ የእግዚአብሔር ገረዱ እነሆ አለው እንዳልክ ይሁንልኝ አለችው። ቃሏንም ምክንያት አድርጎ አካላዊ ቃል በማኅፀኗ ተቀረጸ። የሉቃስ ወንጌል ምዕራፍ 1 ቁጥር 38። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና የአዳም ቃል ኪዳን መፈጸሚያው ሲደርስ ላከው ገብርኤልን ወደ ቤተ መቅደስ። እግዚአብሔር ሕሊና ተስላይ ነበረች ከሰማይ የመጣ ቃሉን ተቀበለች። ዳግሚት ሰማይ አርያም ሆነች ይደረግ ብላ በትሕትና ተቀበለች። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ማርያም ሆይ አትፍሪ ብሎ ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ድንግልም ደንቋታል። ከሴቶች መሃል አንቺ ልዩ ነሽ፣ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ሕይወት ቢቀዳባት አድሯል በማኅፀኗ አይኖርም ከእንግዲህ የሔዋን መርገሟ። የአዲሱ ኪዳን አዲስ ብሥራታችን ምክንያተ ድኅነት አለች እናታችን። ቃልህ ይፈጸም ይደረግ ብላ ታምር ተሰማ ኢየሩሳሌም ናዝሬት ገሊላ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት
በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። እጅግ አስገረመን የገብርኤል ዜና የነ ዘካርያስ ከቶ አይደለምና ለተመረጠችው የደረሰው ብስራት ዓለምን ከመሞት ከመርገሟ ዋጃት። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትጸንሻለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም